እንትና አለባበስክን አስተካክል፣ እንትና ፀጉርን አስተካክል፣ እንትና እንዲህ አይነት አለባበስ አትልበሽ፣ እንትና እንዲህ አታርጉ ሲባል ዋናው የልብ ንጹሕና ነው ይላል። ዋናው የልብ ንጹሕ ነው፣ እግዚአብሔር እንደናንተ አያጋንንም ይላል። ወይ ግሩ ሲጀመር ታዲያም እኮ ልቡ ንጹሕ ደግሞ አይደለም። ይገርማል። ለማመካኛ ሲሆን ነው ዋናው የልብ ንጹሕና ነው ይላል እንጂ ልቡም ንጹሕ አይደለም። ሲጀመር ልብ በሉ፣ ሻይ ስታፈሉ ታውቃላችሁ? ሻይ ሲፈላ ከውስጥ ቀረፍ የሻይ ቀረፋ ብትጨምሩበት ሽታው ምንድን ነው የሚለው? የሚወጣው እንፋሎቱ ምንድን ይሸጣል? ወተት ብታፈሉ እንፋሎቱ ምን ይሸጣል? ስለዚህ የሚወጣው እንፋሎት ከውስጥ ያለውን ነው ማለት ነው። ሰው ባለባበሱ፣ ባነጋገሩ፣ በፀጉር አቆራረጡ፣ ባካሄዱ፣ በኑሮ የሚገልጸው የልቡን እንፋሎት ነው። ከውስጥ የሌለውን የታመጣኸው? እንግዲህ ፀጉር አስተካካዩ ሰጥቶህ፣ ቡቲኮቹ ሰጥተውህ፣ ጭነው በግድ በፖሊስ ይዘው ልብ ያመጣውን እገሌ ልቡ ንጹሕ ነው እንዲሁ አፉ ነው እንጂ ለረ ልቡ አፉ የታምጥቶት ነው። ስለዚህ ምን እንግዲህ አፋዊ ቅድስና የውስጥ ምልክት ነው። እግዚአብሔር እንደናንተ አይደለም። እንዲህ እውነቴን ነው። እንደዚህ ያለ የብደት ራስን ያለ መግዛት አንዲት ሴት ራሷን እንደማትገዛ ልብሷ ይነግረኛል። እኔ እውነቴን ነው የምነግራቸው። ከሰከነች ምን ያደርግላታል? ያ ሁሉ የልቧን ነው የምትነግረኝ። አንድ ሰው ልቡን ነው የሚነግረኝ። እኔ እንደዚህ ያለውን እያለን የሚነግረኝ ሲወጣ ሲወርድ ማለት ሲሄድ ሰው በአፉም በዓይኑም በእጁም በእግሩም በቤቱ ራሱ ቤቱን ዝም ብላችሁ ልዩት። እዚህ ውስጥ ባለሙያ ስለሚኖር አርፌ ብቀመጥ ልቅ ይሻላል እንጂ በሊትሬቸር ትምህርት ማለት ነው። ሰዎች ፊሎሎጂ ሲማሩ አንድ ምን የሚማሩ ስታነብ በጣም በሳል አንባቢ ሲሆን ወይም ደግሞ በስነ ጽሁፍ የበሰለ ከሆነ የጸሐፊውን ጠባዩን ጭምር ነው የሚያውቀው። ዝም ብሎ የጽሁፉን መልእክት አይደለም ሲጽፍ የሚጠቀማቸው ቃላት የሰውየውን ውስጣዊ ጠባዩን ይገልጣል ማለት ነው። ለምሳሌ እንደዚህ ሲል እንደዚህ ብሎ ታሪክ እየጻፈ ነው። ኢትዮጵያ እንደዚህ ይዋል በጣም ቅጥል ነው ያደረገኝ ብሎ ከተጻፈ የሰውዬ ምን ማለት ነው? ስሜታዊ ሰው ነው ማለት ነው። የሚጠቀመው ቃል ነገርን ከባድ ነገርን የሚገልጽበት መጠን፣ ቀላል ነገርን የሚንቅበት መጠን የሚናገራቸው ቃላት እና ሰው ምን ይባላል? የስነ ጽሁፍ ባለሙያዎች እንደሚሉት አቅማዳ ውስጥ ወይም ከረጢት ውስጥ ምን እንዳለ ማወቅ ከፈለግ ማሰሪያውን ፍታው። ሰውን ማን እንደሆነ ማወቅ ሲፈልግ ሲናገርና ሲጽፈው ይባላል። ሲናገር ማንነቱን ታውቀዋለህ። ሊጽፈው በፈለገው ርዕስ ላይ ሳይሆን በሚጠቀማቸው ቃላት ይታወቃል፣ ይመዘናል። በሚጠቀማቸው ቃላት ሲጽፍም ሲናገርም። እንግዲህ የእግዚአብሔር ቤተሰቦች በሁለንተናችን መቀደስ አለብን።